ስመኘው ነበር ሰፈሩ አንተ ደርሰህ እንደዚህ ያደረግ ደረስኩልሽ እንደዚህ ያደረግ ደረስኩልሽ። ለእናቴ ቤት ገዛውላት። እኔ ባቡ ለእናቴ ደርሼ ቤት ገዛውላት። ከምነግራችሁ በላይ ነው ደስ ያለኝ። ከቴምር ፕሮፐርቲ ባደገችበት በመሃል ቡልጋሪያ እኛም ባሳደገችበት ሰፈሯ ቤት ገዛውላት። ይሄው ሙሉ ዶክመንቱን ጨርሼ ጠብቂያታለሁና አሁን ሄደን ሰርፕራይዝ እናደርጋታለን። እስቲ አብረን ሄደን የምትለው እናያለን። አብራችን ቆይ። ማዘሯ አንድ ጊዜ በስቲ አንዴ እንደሷ አይደለም የደስታው ልልታ አንዴ አንዴ ቀውጭው እኮ ነገረኛ ምንድነው ደስታው ነገረኛ ሲጀመር እኔ እመኝኝ ስልሻል ነበር። ትንሽ ጊዜ ላይ ቀረኝ ስልሻል ነበር። ያደግኩበት ሰፈር እናንተን ያሳደግኩበት ሰፈር ባልነሳ ቤት ቢኖረኝ ስትይ ነበር አልነበር? ነበር አልነበር? እና ምን ሆነ? እና ሳቤኛ እኔ አንቺ ኩሮ ልጅ ምንድነው የቤትን ነው እንዴ? ይልሽ ምን ይላል እዚህ ጋር ቴምር ሪል ስቴት በመሃል ቡልጋሪያ ላይ ይልሽ ይሄ የቤቱ ልጅ ነው። የአቅሚቲን ፎጨጭ አርግቼ በዛው እንዳትለኝ ባለ አንድ መኝታሽን ምን አባቱ ላርገኝ ሳሚ ላርገኝ ለባለ አንድ መኝታዬ ነው ልልታ እንዴ አንዴ ስመኘው ነበር ሰፈሩ ደረስኩልሽ። እዚህ በኋላ እንዳትጨናነቂ። እድሜና እንጀራ ይስጥ። አሜን። የተባረከ ትዳር ይስጥ። አሜን። አሜን። አገኘ ልጄ። አሜን። ለኔ አስበህ ይሄን አድርገሃል። በቃ አትጩህ ታዲያ ማለት አትጩህ። እና ታዲያ አንቺ ደስታ እኮ ነው የሚያስጮኛ። አትጩህ 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 ብያለሁ። አትጩህ። አልጮኩም። አይታወቅም እንዴ? እየጮክ ነው ያለኸው። አልጮኩም። እኔ ብጮህ ነው አልነግርሽም እንዴ? ምን አስጮኸኝ ሲጀመር? እየጮክ ነው ያለኸው። አልጮኩም። ወይ አትጩህ። አንኮራፋው ተነስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም። አልጮኩም እኮ ቴምር ፕሮፐርቲስ ቡልጋሪያ በሚገኙ ሳይታቸው ባለ አንድ ባለ ሁለት እንዲሁም ባለ 3 መኝታ ከ900,000 ብር ቅድመ ክፍያ ጀምሮ እየሸጡ። አዎ ደግሞ ላንቺ ባለ አንድ መኝታ ገዝቼልሽ እኮ ነው።